የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ለየት ባለ ሁኔታ አማርኛ ፊደላትን በማገጣጠም ቃል መመስረት እንዲሁም ደግሞ በመጀመሪያ ፊደሎች ብቻ እንዴት አድርገን ቃል መመስረት እንችላለን የሚለውን አብረን የምናይ ነው የሚሆነው። ረጋ ብላችሁ እስከመጨረሻው ለመከታተል ሞክሩ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። ዘወትር ከሰኞ እስከ ዓርብ ባሉ የሥራ ቀናቶች በጠዋት ወይም በማታ አሊያም ደግሞ ከጠዋቱ 12 ሰዓት እስከ ምሽቱ 6 ሰዓት በኢትዮጵያ በኦንላይን ተማሪዎችን እያስተማርን ነው የምንገኘው። እናንተም ትምህርታችሁን በኦንላይን ባላችሁበት ሆናችሁ መከታተል ትችላላችሁ። ቀለል ባለ ሁኔታ ከመሰረቱ አማርኛ ለምትጀምሩ ደግሞ ልዩ ድጋፍ እየሰጠን ነው የምንገኘው። ስለዚህ ዛሬ ፊደላትን አገጣጥመን እንዴት ቃል መመስረት እንችላለን፣ በተለይ ደግሞ አንደኛ ፊደላት ምን አይነት ድምጽ አላቸው የሚለው እናያለን። በቀጣይ ደግሞ ሁለተኛና ሶስተኛ ፊደላትን እናያለን። እንዲሁም ደግሞ በቃል ደረጃ ፊደላትን አንደኛን ከአራተኛ፣ ሶስተኛን ከስድስተኛ፣ አንደኛን ከአምስተኛ እና ሁለተኛ ከሰባተኛ ምን አይነት ልዩነት ይኖራቸዋል በፊደላት ደረጃ ከዚህ በፊት በለቀቋቸው ቪዲዮዎች በደንብ አይተናል። አሁን ደግሞ በቃል ደረጃ ነው የምናየው። ስለዚህ በቃል ደረጃ በቀጣይ የእነዚህን ፊደሎች ልዩነት እናያለን ማለት ነው። አሁን ዛሬ የምናያቸው ደግሞ የመጀመሪያ ፊደሎች ብቻ ምን አይነት ድምጽ አላቸው፣ የመጀመሪያ ፊደሎች ምን አይነት ድምጽ ነው ያላቸው፣ እያንዳንዳቸውን በአንድ ላይ አድርገን ስናያቸው ምን አይነት ድምጽ ይኖራቸዋል። ስለዚህ እዚህ ጋር እንደምታዩት የመጀመሪያ ፊደሎች የሚል ድምጽ ብቻ ነው ያላቸው፣ የሚል ድምጽ ነው ያላቸው። ስለዚህ እነዚህ ወጥ የሆነ የሚል ድምጽ ነው ያላቸው። እንደምታዩት እዚህ ጋር ለመደ ይላል አይደለ? ሶስቱም ተመሳሳዮች ናቸው። ለመደ ስንል ሶስቱም ተመሳሳይ አንደኛ ፊደሎች ብቻ ናቸው ማለት ነው። ስለዚህ አንደኛ ፊደሎች ደግሞ ምን አይነት እንትን ነው የሚያመለክቱ? የወንዴ ጾታ ነው የሚያመለክቱ። ወንዴ ጾታ ወንድ ያደረገውን ነገር ማለት ነው። ወንዴ ጾታ ነው የሚያመለክቱ አንደኛ ፊደሎች ብቻ ከመጡ። ስለዚህ በዚህ ጋር እንደምታዩት ለመደ ማለት የሆነ ሰው ለመደ ማለት ነው። ያ ምንድነው? ወንድ መሆኑን ነው የሚያመለክት። ስለዚህ በመጀመሪያ ፊደሎች ብቻ ቃል ስንመሰረት እንደዛ አድርገን መመስረት እንችላለን። ሁለተኛው ደግሞ እዚህ ጋር እንደምታዩት ምንድነው የሚለው? ሁለተኛው እንደምታዩት እዚህ ጋር የተጻፈው ደግሞ በአራት ፊደሎች የተመሰረተ ነው። መሰረተ። እዚህ ጋር የፊደሎች ከለር የተለያየ ወይም ቀለማቸው የተለያየበት ዋናው ምክንያት አንደኛው ከሌላኛው ፊደል በምን እንደሚለይና ምን እንደሚመስል ለማወቅ ነው። ስለዚህ መ በቀይ የተጻፈው ነው፣ ሰ በአረንጓዴ የተጻፈው ነው፣ ረ በቢጫ የተጻፈው ነው፣ ተ ደግሞ በሮዝ ከለር የተጻፈው ነው። ስለዚህ መሰረተ ስንል እንደዚህ አድርገን መጻፍ እንችላለን ማለት ነው። መሰረተ። እዚህ ጋር እንደምታዩት ደግሞ ሰበረ የሆነን ነገር መስበሩን ያመለክታል ማለት ነው። ሰበረ። እዚህ ጋር እንደምታዩት ደግሞ መከረ ማን እሱ መሆኑን ማለት ነው የሚገልጽልን። መከረ። በለጠ። ገፈተረ። አሁን እዚህ ጋር ከመጀመሪያው ጀምሬ እስከ መጨረሻው እስከምደርስ ተመሳሳይ ድምጽ ነው እያወጣሁት ያለው። የሚል ድምጽ ብቻ ነው። ከነዚህ ውጭ የተለየ ድምጽ የለም። ለመደ፣ መሰረተ፣ ሰበረ፣ መከረ፣ በለጠ፣ ገፈተረ ስንል በሙሉ እነዚህ ምን አይነት ድምጽ ነው ያላቸው? የሚል ድምጽ ነው ያላቸው። ልብ ብላችሁ ተከተሉ። ሁሉ እዚህ ጋር የተዘረዘሩት በሙሉ የሚል ድምጽ ብቻ ነው ያላቸው። ለምን? አንደኛ ፊደል ስለሆነ የአንደኛ አናባቢ ድምጾች የሚባል ስለሆነ። በባለፈው ቪዲዮ ላይ አናባቢ ድምጾችን ሰርቼላችኋለሁ። አናባቢ ድምጾችን በደንብ ከአ እስከ ኦ ወይም ከአ እስከ ኦ ያሉትን አናባቢ ድምጾችን ሰርቼላችኋለሁ። በእነዛ አናባቢ ድምጾች መሰረት ይሄን ስታዩት በአንደኛ አናባቢ ድምጾች ብቻ ነው የተመሰረተው ማለት ነው። እዚህ ጋር እንደምታዩት ጨለመ። እዚህ ጋር ደግሞ ፈወሰ። ነቀፈ። ተከዘ። እዚህ ጋር ልብ ማለት ያለባችሁ ምንም አይነት የተቀላቀለ ፊደል የለም። ሁሉም አንደኛ ናቸው። አንደኛዎች ደግሞ የሚል ድምጽ ብቻ ነው ያላቸው። ስለዚህ እዚህ ጋር ተከዘ ስንል ሁሉም የሚል ድምጽ አላቸው ማለት ነው። ስንቀጥል ወለቀ። ልብ በሉ ድምጼ ላይ በደንብ ማየት ትችላላችሁ። ሁሉም ተመሳሳይ የሚል ድምጽ ብቻ ነው ያላቸው። ስለዚህ ወለቀ። እዚህ ጋር ደግሞ መዘነ። እዚህ ጋር ደግሞ እንደምታዩት ምንድነው የሚለው?
ወፈረ 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 ጠረገ 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 ከፈተ 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 ሶሪ ተከፈተ መጨረሻና መጀመሪያ ላይ ተመሳሳይ ተ የሚል ፊደል አለው ማለት ነው። ተከፈተ የሆነ ነገር መከፈቱን የሚያመለክት ነው። መከፈቱን የሚያመለክት ነው። በዚህ ጋር ደግሞ እንደምታዩት መከረ 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 መከረ። በዚህ ጋር ደግሞ ይሄ ምን ይላል? ደገፈ 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 መደገፉን ያመለክታል ማለት ነው። እዚህ ጋር ደግሞ አመሰገነ 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 ማመስገኑን የሚያመለክት ማለት ነው። እዚህ ጋር ደግሞ እንደምታዩት ምንድነው የሚለው? ገጠመ 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 ገጠመ። ይሄኛው ደግሞ አኘከ። እዚህ ጋር ልብ በሉ። ሌሎች እስካሁን የሚል ድምጽ ነበር የነበራቸው። ነገር ግን እዚህ ጋር አ ሲገባ ድምጹ ተቀይሮ አፍ የሚያስከፍት ሆነ ማለት ነው። ድምጹ ይቀየራል። ለምን? አና ሀ በመጀመሪያ ፊደል በእ አይገዙም። ለምን? አና ሀ ፊደል አራተኛና አንደኛ ተመሳሳይ ስለሆኑ ሁለቱም በአንድ ድምጽ ስለሚጠሩ ለአንደኛ እ ለሚለው ፊደል ተገዢ አይሆኑም፣ ወይም አንደኛ እ ለሚለው አናባቢ ፊደል ተገዢ አይሆኑም ማለት ነው። አና ሀ ከመጡ ሁሌም የራሳቸው የሆነ ባህሪ ነው የሚወስዱት። ስለዚህ አገኘ አኘከ እንላለን ማለት ነው። አኘከ እንላለን። ይሄኛው ደግሞ ምንድነው የሚለው? ጸለየ ጸለየ ጸለየ። እዚህ ጋር ደግሞ ምን ይላል? ነፈሰ ነፈሰ ነፈሰ። ኦኬ። እዚህ ጋር ደግሞ ተቸገረ መቸገሩን የሚገልጽ ማለት ነው። ተቸገረ ተቸገረ። ኦኬ። እዚህ ጋር ደግሞ ምን ይላል? ፈለቀ ፈለቀ። ቤተሰብ ዛሬ ያየናቸው አንደኛ ፊደሎችን ብቻ አገጣጥመን እንዴት ቃል ልንመሰረት እንችላለን? እነዚህ አንደኛ ፊደሎች ደግሞ የሚሰጡት ትርጉምስ ምንን ያስመለከተ ነው? አብዛኛዎቹ አንደኛ ፊደሎች ወንድ የጾታን አመልካች ናቸው። አንደኛ ፊደሎች ባንድ ላይ ተጣምረው ቃል ሲመሰርቱ ትክክለኛ ትርጉም የሚሰጠው ቃል ወንድ የጾታ ይሆናል ማለት ነው። ከዚህ በተረፈ ደግሞ ምን አይነት ድምጽ ነው ያላቸው? የሚል ድምጽ አላቸው ማለት ነው። በድጋሚ የዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ መማር ለሚፈልጉ ሁሉ ሼር እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። ባላችሁበት ሆናችሁ በኦንላይን ትምህርታችሁን በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ ትችላላችሁ። በተለይ እያነበባችሁ ነገር ግን መጻፍ ለምትቸገሩ፣ እንዲሁም ከመጀመሪያው ጀምራችሁ ከመሰረቱ ፊደላትን መለየት ለምትቸገሩ ለእናንተ ቀለል ባለ ሁኔታ ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በአጭር ጊዜ አቀላጥፋችሁ እንድታነቡ እንድጽፉ እያደረግን ነው የምንገኘው። ስለዚህ በትንሽ ጊዜ ብቻ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።